እሺ ክቡራን ተመልካቾቻችን ተትናንትናው የቀጠለ ነው። እንግዲህ ዛሬ ደግሞ 08/03/2018 ነው። በዛሬው ትንታኔ ግን የሚገርም ሰይጣን ማነው፣ አጋንንት ማነው፣ ዛር ማነው፣ መናፍስት ምንድናቸው የሚለውን ነገር የአጋንንትን ዝርያ ምንጭ የምታውቁበት መሆኑን አውቃችሁ በትኩረት ደጋግማችሁ አፍውት ማለት ደስ ይላል። አሁን አጋንንት እና ሰይጣን ጤት የተፈለፈሉ የሚለውን አሁን ጉድጓዳቸውን ዋሻቸውን ላሳያችሁ ነው። እንግዲህ በደንብ አድርጋችሁ እንድትከታተሉት በአክብሮት ጠይቃለሁ። ግን ፎሎ፣ ሼር፣ ላይክ ፕሊዝ በእግዚአብሔር ስም ነው የጠየኳችሁ። እንዳባት ተረድታችሁኝ ቃሌን አክብሩ፣ አድርጉት። ከዚህ በተረፈ ወደ መደበኛ ውይይታችን ወደ መደበኛ ትንተናችን እንሄዳለን። እሺ ዋሚሃ ረይነ ምግባሮ ወረከብናሁም ወሰባይነ ቅድሜሁ በእንተ ሁሉ ምግባሩ እስመ ሰባተ ግብረ አብያተ ገብረ በቀዳሚ ትለተ እንዳለ ኩፋሌ ምዕራፍ 2 ከቁጥር 8 ምነዋ ሙሴ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ብሎ አንድ ሰማይ አለ። ከዚህ ሰባቱ ሰማያት አሉ አለ። አይጣላም ምን ቢሉ አይጣላም፣ እንደ መናገሻ ግንብ ይሉታል። እርከኑን ሲያዩ ላይ ግንብ ታች ግንብ ሰገነት ይሉታል። እስመ ውስተ ቤታውየ ብዙ ማይደር ወሚራፍ ቦቱ እንዳለ ዮሐንስ 14:1 እንደዚህም ሁሉ ሙሴ መያዙን ሲያይ ሰማይ አለው። ከዚህ እርከኑን ሲያይ ሰባቱ ሰማያት አለ እንጂ አይለያይም፣ አይጣላም። ሊቀ ሐዋርያቱም ሐዳሳተ ሰማይ ወሐዳሳተ ምድር ሐዳሳተ ሰማይ ወሐዳሳተ ምድረን ሲፈወዘ ውስጤቶን የሐድር ጽድቅ ብሎ ብዙ ሰማዮች እንዳሉ ገልጿል። ሁለተኛ ጴጥሮስ ምዕራፍ 10 ከቁጥር 13 ላይ ይናገራል። በ9ኛው ሰዓት በኢየሩሳሌም ሰማያዊት ያሉትን፣ በ10ኛው ሰዓት በኢዮር ያሉትን፣ በ11ኛው ሰዓት በራማ ያሉትን፣ በ12ኛው ሰዓት በኤረር ያሉትን መላእክትን ፈጠረ ይላል። በዚህ ጊዜ ሰማልያልን ዲያብሎስን በክብር ስሙ ሳጥናኤልን ከሁሉ በላይ አድርጎ ፈጥሮታል። ወዘይ አቢ እምኔሆሙ ይቀርብ ሀበ መንበሩ ለእግዚአብሔር ልዑል ዝውቱ ሳጥናኤል ወውቱ ቀዳሚ እምኩሎሙ መላእክት እንዲል ቃል እንዳለ ቀለሚንጦስ እነዚህን ከምን ፈጠራቸው ቢሉ ከእሳትና ከነፋስ ፈጠራቸው ይሏል። ለዚህም ወሶበያ ይኮትኮ ለዘፈጠረከ እምነፋስ ወነድ ፈጠረ ህየንቴከ ካልአ ሰባ ዘማሬ ማይ ወይም መሬት ይላል። ሶስተኛ መቃብያን ምዕራፍ 3 ከቁጥር 22 መጽሐፈ አክሲማሮስም እንደዚሁ ይናገረዋል። ዘይሬሰዮሙ ለመላእክቲሁ መንፈሰ ወለለ ይትራክው ወነደ እሳት መዝሙር 103 ከቁጥር 4 ላይም ይላል። አንድም ከዕለተ ሰሉስ አስቀድሞ ግብር የተፈጠረ የለም ብሎ ተፈጥሯቸው ስመ አባልቦ አበቦ ነው ይሏል። እንግዲያ ስለምን ዘይሬሰዮሙ ለመላእክቲሁ መንፈሰ ወለለ ይትራክው ወነደ እሳት አለ ቢሉ በግብር መምሰላቸውን ሲሻ ይሏል። እሳት ረቂቅ ነው፣ መላእክትም